ሰላም ሰላም ውድ ተመልካቾቼ የዩቲዩብ ተከታታዮቼ ሰላማችሁ በያላችሁበት ይብዛልኝ። እግዚአብሔር ሰላምታ ይብዛላችሁ በያላችሁበት ሰላማችሁ ብዝዝት ይበል። ኢትዮጵያ ሀገራችንን እግዚአብሔር ይጠብቅልን፣ ሰላሙን ያብዛልን። ያው ባለፈው ወደ ኢትዮጵያ ፍሪ አድርጋችሁ ውጭ ያላችሁ ልጆች እንዴት እንደምትደውሉ ነበረ፣ ፍሪ እንዴት ተደርጎ እንደሚደወል ነበረ ያሳየኋችሁ። አሁን ደግሞ ከዱባይ ወደ ኢትዮጵያ እንዴት አድርጋችሁ ብር እንዴት እንደምትልኩ ማለት ነው። ለምሳሌ ስልካችሁ ውስጥ እስከ 10 ብር ካለ ከዛ በታችም ካለ እስከ 5 እስከ 4 ካለ መላክ ትችላላችሁ። ለምሳሌ አሁን በገጠር አካባቢ እንደዚህ ሱቅ ቅርብ ላይሆን ይችላል እና እያወራችሁ ምናምን ቢቋረጥ እና በስልካችሁ ውስጥ ካርድ ቢኖራችሁ ቴክስት ማድረግ ትችላላችሁ ማለት ነው። ሀሳባችሁን በዛው ትቀጥላላችሁ ማለት ነው። በካርድ ምክንያት ሀሳባችሁን አታቋርጡ ማለት ነው። በትንሽ ነገር በቀላሉ ያው መላክ ትችላላችሁ ለቤተሰብ ማለት ነው። ለቤተሰብም ለጓደኛም ለወንድምም ለእህትም መላክ ትችላላችሁ። ሜሴጅ ውስጥ እንገባለን። ሜሴጅ ውስጥ ገብቼ ላሳያችሁ። ያው የምታውቁ አላችሁ ግን የማታውቁም አላችሁና ላሳያችሁ። አሁን ሜሴጅ ውስጥ እንገባለን። ሜሴጅ ውስጥ ከገባን በኋላ 10700 እንጽፋለን። ከዛ እታች እንነካለን ማለት ነው። እታች ስንነካ እዚህ ጋር ይመጣልናል ቁጥሩ ማለት ነው። ቁጥር እንጽፋለን እና እኔ አሁን ቁጥር አስቀምጫለሁ። እናንተ ደግሞ የምትፈልጉትን ቁጥር 25 ብላችሁ ትጀምራላችሁ። ኮድ አስገብታችሁ ከዛ ቁጥሩን የምትልኩበትን ሰው ቁጥር ትጽፋላችሁ ማለት ነው። እዚህ ጋር ትጽፋላችሁ። ከጻፋችሁ በኋላ ኦኬ ትሉታላችሁ። እንደዚህ ኦኬ ትሉታላችሁ ማለት ነው። ከዛ ኦኬ ካላችሁ በኋላ ሜሴጅ ይመጣላችኋል። ይሄው እንደዚህ ሜሴጅ ይመጣላችኋል። ሜሴጁ ይመጣል ማለት ነው። እንደዚህ አያችሁ። ቁጥሩን ጽፋችሁ ከላካችሁ በኋላ የምትልኩበትን ብር ቁጥር ከላካችሁ በኋላ ሜሴጅ ይመጣላችኋል። ሜሴጅ እዚህ ጋር ማለት ነው። ሜሴጁ ምን ይላል? ከ1 እስከ 6 ቁጥር ያስቀምጥላችኋል ማለት ነው። ይሄው ለምሳሌ እዚህ ጋር በአንድ ቁጥር ስትነኩ በ2 ብር ከ79 ሳንቲም የዚህ ሀገር ብርም ድርሃም ማለት ነው። 2 ብር ከ79 ሳንቲም 50 ብር ነው ወደ ኢትዮጵያ ስትልኩ የሚሆነው ማለት ነው። እንደዛው ይቀጥላል። 2 ቁጥር ስትነኩ ደግሞ 4 ብር ከ137 ሳንቲም ይወስድና 100 ብር ይሄዳል ማለት ነው። እንደዛው ይቀጥላል። 3 ቁጥር ስትነኩ ደግሞ 208 ብር ከምናምን ሳንቲም ማለት ነው የሚሄደው ድርሃም ማለት ነው። እንደዛው ደግሞ 4 ቁጥር ስትነኩ 300 እስከ ምናምን ይሄዳል በኢትዮጵያ ብር ማለት ነው። በዚህ በድራም ደግሞ 12 ብር ከምናምን ይሆናል ማለት ነው። እስከ 6 ቁጥር ያው እስከ 500 ብር ካርድ መላክ ትችላላችሁ ማለት ነው። ለምሳሌ 500 ብር ወደ ኢትዮጵያ ብትልኩ 20 ድርሃም ከ6 ሳንቲም ከምናምን ማለት ነው። እና እየፈለጋችሁትን ቁጥር ከአንድ ጀምራችሁ መጠን የምትፈልጉትን ያህል ብር ከአንድ ጀምራችሁ እስከ 6 መላክ ትችላላችሁ ማለት ነው። ይሄ በቃ እስከ 500 ብር ለመላክ ስንት ብር ያስፈልጋችኋል? ቢያንስ 30 ብር በቃ እንደዛ ማለት ነው። እና እዚህ ጋር አሁን አንድ ቁጥር እንነካለን ለመላክ ማለት ነው። እንግዲህ ያንን ቁጥር ጽፈና እኔ አንድ ነው የነካሁት 50 ብር ነው የምለካው ማለት ነው። አሁን ከዛ አንድ ቁጥር እንነካለን። ይሄው መልሶ አመጣልኝ ማለት ነው። ይሄው ሳንቲም ስለሌለው ነው ግን 50 ሳንቲም ስለሌለው ስልኬ እንትን አላለም። ይሄው 50 ብር ይላል። ኦኬ እንደገና አንድ ቁጥር እነካለሁ። ሁለቴ አንድ ቁጥር ከነካው በቃ ሄዷል ማለት ነው። ይሄው ሄዷል፣ ሜሴጅ ይመጣልኛል ማለት ነው። ይሄው የኔ ሳንቲም ስለሌለው ባዶውን ነው ይላከልኝ ማለት ነው። ሳንቲም ቢኖረው ደግሞ 50 ብር ሄዷል በዚህ ቁጥር ገብቷል ብሎ ሜሴጅ ይመልስላችኋል። እና እንደዚህ አድርጋችሁ መላክ ትችላላችሁ። አስተያየት ካላችሁ ደግሞ መጻፍ ትችላላችሁ። አመሰግናለሁ። መልካም ጊዜ ይሆንላችሁ። እንደዚሁም ፎሎ ኮምቢሊክ ነው ምንድነው የሚባለው አድርጎኝ። እሺ ሰምታችኋል ውዶቼ።